ሮድሪ ሂሪጎ ሪያል ማድሪድ ሳንቲያጎ በርናቦይ የማንቸስተር ሲቲ የስፔን መሃል ተከላካይ የ2026 የዓለም ዋንጫ ኮከብ ተጫዋች ሮድሪ ፊርማውን ለሪያል ማድሪድ አስቀምጧል እያልኩ ነው። ትክክለኛውን የዝውውር ዜና እየነገርኩ ነው። ኮፕሊ ሼር እያደረገን ቤተሰብ ሮድሪ በዛሬው ዕለት 100 ሚሊዮን ፓውንድ ለማንቸስተር ሲቲ ሪያል ማድሪድ በመክፈል አስፈርሞታል። የተጫዋቹም ወርሃዊ ደሞዝ እንደ ተጫዋቹ ብቃት ተወስኖ ከ3 ዓመት እስከ 4 ዓመት የሚያቆይ ኮንትራት የወሰነ ሲሆን ወርሃዊ ደሞዙም ከ43 ሚሊዮን እስከ 51 ሚሊዮን ፓውንድ በወር ሊከፈለው ይችላል። በዚህም የሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ በስፔናውያን ተጫዋቾች እጥረት ሲወቀሱ የነበሩት ፍሎሬንቲኖ ፔሬዝን ልብ ያሳረፈ ሆኗል። ምክንያቱም ከኩኩሬላ በመቀጠል ሁለተኛውን ስፔናዊ ተጫዋች በማስፈረማቸው ሂሪጎ